ሚካኤል ዓመታዊ ክብረ በዓል በሰላም በፍቅር አደረሳችሁ አደረሰን። እንዲሁም ለመልአኩ ለቅዱስ ሚካኤል ልጆች የጽዋ ማህበር 2ኛ ዓመት የምስረታ በዓል በሰላም በፍቅር አደረሳችሁ አደረሰን። ይህ ከቅዱስ ሚካኤል ልጆች ኪነ ጥበብ ክፍል በ2018 ዓ.ም ተዘጋጅቶ የሚቀርብላችሁ መንፈሳዊ ጭውውት ነው። ርዕስ ተወዳጅነት። የሚያቀርቡልን ደረጀ እንደ ናትናኤል፣ ዘነበ እንደ ኢዮብ፣ ኤደን እንደ መቅደስ፣ ዮርዲ እንደ ማርታ፣ ወርቅነሽ እንደ ሰብለ በጋራ በመሆን ነው። በጥሞና ታዳምጡን ዘንድ በትህትና እንጠይቃለን። መንፈሳዊ ጭውውት ርዕስ ተወዳጅነት። እንሆ ክፍል 2። ተወዳጅ ሰዎች እነማን ናቸው? ተመስገን ጌታዬ፣ ስራዬን ከጨረሱ ማህበር ልግባ። ሰላም ለእናንተ ይሁን እህት ወንድሞቼ። እግዚአብሔር ይመስገን እህታችን፣ እንኳን ደህና መጣሽ። እግዚአብሔር ይመስገን እህታችን፣ እንኳን ሰላም መጣሽ። ሁላችሁም ከተሰባሰባችሁ የጀመርነውን ትምህርት ካቆምንበት እንቀጥል። እሺ እህታችን፣ መልካም። እኔ ልጀምር። ጀምሩ ወንድማችን። እሺ፣ ባለፈው 6 አይተናል። 7ኛ ሚስጥር ጠባቂ ናቸው። ሰው ከሚያሰኙ ነገሮች አንዱ ሚስጥር ጠባቂነት ነው። ሚስጥር ሊጠብቅ የማይችል ሰው ለክህነት ለመንግስታዊ ሹመት ሊበቃ አይገባውም። ይህቺ ዓለም ቆማ የምትሄደው በሚስጥር ነው። ሚስጥር ጠባቂ ሰዎች ለትላልቅ አደራዎች ይታጫሉ። ባለጠጎችና ባለስልጣናት የቅርብ ሰው በጣም ይፈልጋሉ። 8ኛ መስፈርታቸው ሚስጥር ጠባቂነት፣ ታማኝነት፣ ንቁነት ነው። ሚስጥር ጠባቂ ሰፊ እውቀት ላይኖራቸው ይችላል፣ ነገር ግን በመብራት ይፈለጋሉ። በዚህ ዓለም ላይ ጓዳ የሚያሳዩ የሚገልጡትን ይታዘበኛል ብለው የሚያስፈሩት ሰው አስፈላጊ ውድ ነው። የጨዋ አስተዳደግ አየሁ አላየሁ ሰማሁ አልሰማሁ ነው። አዋቂ የሆኑ አሳዳጊዎች ለልጆቻቸው የሚነገርና የማይነገር ነገርን ገና በጠዋቱ እየነገሩ ማሳደግ አለባቸው። በለጋነት ያልተቃናን ጉልምስና ማቃረጥ ቀል ሊሆን ይችላል። ቢሆንም ከአስተዳደግ ያለፈውን መንፈሳዊነት ይቀርጸዋል። ለትምህርትና ለለውጥ ረፈድ አይገባም። ፈያታዊ ዘይማን ጣር ላይ ሆኖ ተለወጠ። ከመጀመሪያው የመጨረሻው የተሻለ ነው። ብዙዎች የአስተዳደግ ውጤት ናቸው። የሚስጥር ጠባቂነት እጅግ አስፈላጊ ነው። ሚስጥር የሚባል የለም የሚሉ ሁሉም ነገር ገሃድ መውጣት አለበት የሚሉ ሰዎች አሉ። እነዚህ ሰዎች ስልካቸውን፣ የባንካቸውን፣ የኢሜላቸውን ሚስጥር ቁጥር ለማንም አይሰጡም። መስጠትም የለባቸውም። በዚህ ዓለም ላይ የንግድ፣ የአስተዳደር፣ የፖለቲካና የፓርቲ፣ የክህነት፣ የሙያ፣ የቅመማ፣ የወታደራዊ እዝ፣ የኒኩለር ሚስጥሮች አሉ። አንድ ፍጹም ራሱን ስቷል የሚባለው ሁሉንም ነገር አደባባይ ሲያወጣ። ልብስ መልበስ ሚስጥራዊነት ነው። ቤት ማደር፣ በር ዘግቶ በሽተኛን ማከም፣ የታካሚዎችን ሚስጥር መጠበቅ፣ እነዚህ ሁሉ ሚስጥር ናቸው። ሚስጥር ለመጠበቅ ህጋዊ ግዳጅም አለው። የሰሙትን ሚስጥር እንዲናገሩ ዳኛውም የማያስገድዳቸው ባላደራዎች አሉ። ከእነዚህም ውስጥ የሚስጥር አገልጋይ የሆኑ የነፍስ አባቶች ናቸው። ሚስጥር የሚጠብቅ ሰው ተወዳጅ ነው። ተወዳጅ ሰው ለመሆን ሚስጥርን መጠበቅ መለማመድ አለብን። ሁሉም ሰው እንዲጠበቅለት የሚፈልገው ሚስጥር አለና የነገሩን ያሳያሉ፣ መግለጥ አይገባም።
ይልቁንም ሁለት ሆነው ያወሩትና የሰሩትን ለሶስተኛ አካል አይነገርም። ይህም ዱርዬ የሚጠብቀው ጨዋነት ነው። ሚስጥር ጠባቂነት ጠባይ ስናደርግ የምንውለው በቤተ መንግስት ከነገስታት ጋራ በቤተ ክህነት ከጳጳሳት ጋራ ነው። ዘጠነኛ አቅልለው የሚያዩ ናቸው። ሰዎች በግዴለሽነት ተስፋ በመቁረጥ በፍልስፍና ነገሮችን አቅልለው ሊያዩ ይችላሉ። ከሁሉ በላይ ይቺ ዓለም የሚያዝንባት የእግዚአብሔር ስልጣን እንዳለ በማመን ያልኩት ሳይሆን ያለው ይሆናል በሚል እምነት ነገሮችን አቅልለው የሚያዩ አሉ። እርግጥ ይቺ ዓለም ለመቀላቀል ብርና ወርቅ ወሳኝ ቢሆን ኖሮ ራቁታችንን አንወለድም ነበር። የመንገድ ስንቅ መሆን ቢችል ኖሮ ራቁታችንን አንቀበርም ነበር። የሰው ልጅ በልደትና በሞት በመጀመሪያና በመጨረሻው ምዕራፍ ፍጹም ድነቱን ይገልጣል። ትቶ የሚሄደውም ሀብት ሰላምን አሳጥቶ ቤተሰብን ያባላል፣ ፍቅርን ነስቶ እናትና ልጅን ያካስሳል፣ ስንፍናን ዘርቶ ስራ አቁሞም ወራሹን ሱሰኛ ያደርጋል። የውርስ ገንዘብ የሞት አዚም ስላለው ብዙ አይበላምና የእጃችንን ስራ መመኘት ይገባል። እግዚአብሔር የእጅህን ስራ እንጂ የውርስህን እባርካለሁ አላለም። ያለፋበትን ገንዘብ ሕይወትን ያለፋል፣ እነዚያን የገፋ እኛን ያቆስላል። ታዲያ ራቁቱን ለተወለደ ቁምጣ መቼ አነሰው ይባላልና ነገሮችን አቅሎ ማየት ይገባል። በዚህ ዓለም ላይ ሐሰት የተባለ የመጀመሪያው ዲያብሎስ ሲሆን ሁለተኛውም ውበት ነው። ውበት ሐሰት ነው። ከቢያንጥረኛው ጋር ስንሄድ ወርቅ እንዳልሆነ ይታወቃል። እንዲሁም በኑሮ ውስጥ ቀዩ ይጠቁራል፣ ጥቁሩ ይገረጣል፣ ደጋ ቢሄድ ይመጠጣል፣ ቆላ ቢወርድ ይጠቁራል። ውበት ሐሰት ነው፣ ከንቱና ባዶ ነው። አቅልሎ የሚያዩ ሰዎች ከችግሩ ይልቅ ለመፍትሄው ይተጋሉ። በሰማሁት ነገር ላይ የኔ አስተዋጽኦ ምንድን ነው ይላሉ። በዓለም ላይ አዲስ ነገር እንደሌለ የታሪክ እውቀት አላቸው። እግዚአብሔር ነገን እንደሚያስተካክል ጽኑ እምነትን ገንዘብ አድርገዋል። ተራራውን በእምነት ቃል ደልድለው ሲያዩ የተጨነቀው እፎይ ይላል። መፍትሄ አያጡምና እነርሱ በመጡልኝ ይባላሉ። አልቅሰው አቅለውም የሚያዩ ሰዎች ቁጭ ብለው ከመስማት መንቀሳቀስ ለውጥ እንደሚያመጣ ያውቃሉ። ሁሉም ነገር ትልቅ የሚሆነው ተቀምጠው ሲያዩት ነው። አቅልለው የሚያዩ ሰዎች ለክብራቸው ለስማቸው ሲጋጩ የሚኖሩ አይደሉም። ሁሉም ነገር በኩል ያዩታል። ላለው አያረግዱም፣ የሌለውንም አያግዱም። ሁሉም ነገር በመጠኑ ማየትና ከልኩ አያልፍም በሚል እምነት በመጠን ይኖራሉ። ሰላማቸውን ይጠብቃሉ። የነገር እሳትን እያቀጣጠሉ ጠብን ብሔራዊ አያደርጉም። የሚጠቅመንን እንጂ የሚጎዳንን ነገር ለማንም አያስፈልጉም። ተወዳጅ ለመሆን ነገሮችን አቅልለን የምናይ መሆን አለብን። አስረኛ ንጹህ ናቸው። የልብ ንጽህና ዋና ነገር እንደሆነ ሁሉ አካላዊ ንጽህናም ወሳኝ ነው። አብዛኛው የብሉይ ኪዳን የስርዓት ህግጋት ከንጽህናና የራስንም የሌሎችንም ጤና ከመጠበቅ ጋር የተያያዘ ነው። አካላዊ ንጽህና ለጤና፣ ለነጻነት ስሜት፣ ለክብር፣ ራሳችንን ለመቀበል በሌሎችም ለመወደድ አስፈላጊ ነው። ንጽህናውን የማይጠብቅ የአእምሮ ችግር ውስጥ እያለፈ ነው። ንጽህናን አለመጠበቅ የጭንቀት ስሜት እያባባሰ ይመጣል። በአእምሮ ጭንቀት ውስጥ የሚያልፉ ሰዎችን ለመርዳት ልብሳቸውን፣ መኝታቸውን ንጹህ ማድረግ እጅግ ወሳኝ ነው። የንጽህና ችግር ራሳችንን እንድንጠላ ያደርገናል፣ ሰዎችንም ከኛ እያሸሸ ይመጣል። አንዳንድ ጊዜም ለትዳር መፈታት እንደ ምክንያት ይሆናል። የመጨረሻ ስንፍና ጥግ የራስን ንጽህና መጠበቅ አለመቻል ነው። ብዙ ጊዜ የማንገነዘበው ነገር ጤናችንን የሚጎዳ የንጽህና ችግር የአመጋገብ ሁኔታ ነው።
ከራስ ፀጉራችን እስከ እግር ጥፍራችን ድረስ ንጽህናን መጠበቅ ይገባናል። ንጽህናን ለመጠበቅ ቀጠሮ ሊኖረው አይገባም። ከመኝታችን ስንነሳ ተግባራችን ሊሆን ይገባዋል። ይልቁንም ሰዎች እስኪናገሩን መጠበቅ የመጨረሻ ሞት ነው። እግዚአብሔር ዓይንንና አፍንጫን የቤታችን ንጽህና እንድንቆጣጠር የሰጠን ጸጋ ነው። ውሃ የተዘጋጀው ለንጽህና ነው። መቆሸሽና ራስን መጣል መንፈሳዊነት አይደለም፣ ስንፍና ነው። ሰዎችን እኛን እንዲወዱን ብቻ ሳይሆን ራሳችንን እንድንወድም ንጹህ መሆን አለብን። አካላችንን፣ ልብሳችንን፣ ቤታችንን ማስተካከል ግድ ነው። መስራት ካልቻልን ምን እንሰራለን? የገጠሩ ሰው ባይታጠብ እንኳ የተሻለ ነው። የከተማው ሰው ግን አኗኗሩና አመጋገቡ ስለተበከለ ጥንቃቄ ይፈልጋል። ሰዎች አንድ ቀን በገፏቸው ቆሻሻ ጠረን ሁል ጊዜ ይቀመጣሉና ጎበዝ መሆን አለብን። ዋና ዋና የሚባሉ የአካል ክፍሎችን በየዕለቱ ማጽዳት ተገቢ ነው። አሊያ በቁማችን መሞትና መበከልን እንለማመደዋለን። ተወዳጅ ለመሆን ንጹህ፣ ቀልጣፋ፣ ስነ ስርዓት ያለው፣ የማይዝረከረክ፣ ሞኝነትን የራቀ ሰው መሆን ይገባናል። በእውነቱ ለሁላችሁም ቃለ ሕይወት ያሰማልን። ስራ ልገባ ነው። ይብቃን። ቀጣይ ስንገናኝ እንቋጨዋለን። እሺ፣ መልካም። በእውነቱ ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ከበረ ይሁንልን። በሉ ሁላችንም ወደ የስራችን እንግባ። በቀጣይ ክፍል እስክንገናኝ ቸር ቆዩልን። ውድ አድማጮቻችን እስካሁን ስትከታተሉን የነበረው ከመልአኩ ከቅዱስ ሚካኤል ልጆች የጽዋ ማህበር ከኪነ ጥበብ ክፍል በ2018 ዓ.ም ተዘጋጅቶ የቀረበላችሁ ተወዳጅነት የተሰኘው መንፈሳዊ ጭውውት ክፍል 2 ይህንን ይመስል ነበር። በጥሞና ስላዳመጣችሁን በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። በክፍል 3 እስከምንገናኝ ድረስ ይቆየን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር።